ሪበከንቱ ነው አሁን ግን ህዝብ የሚልበት ሳይሆን ሚዝናናበት የሚገለገልበት ከተሜነትን ዘመናዊነትን ልክ እንደ ቀድሞ የከተማው ማዕከል እንደመሆን ያንን አገልግሎት በጣም በዘመነ ሁኔታ የሚሰጥ ስፍራ እንዲሆን ነው ተደርጎ እየተገነባ ያለው። ይሄን ሁሉ የፒያሳ ህዝብ ስናነሳ አገልግሎቱን ለሆነ ግለሰብ መልሶ ማልማት ሸንሽነን ለመስጠት አይደለም። መንግስት የመሬት ችግር ኖሮበት እሱ ለመውሰድ አይደለም። ግን ሀብታም ሌላ ቦታ መሄድ ይችላል እንኳን ብትሉ እንደዚህ አይነት እዚህ ጋር እንደምንሰራው ፋሲሊቲ አዲስ አበባ ውስጥ ሌላ ቦታ የለንም። የመጀመሪያው ነው የሚሆነው ለከተማችን። ስለዚህ ደሃ ይሁን ሀብታም ይሁን ያለ ክፍያ በነፃ መጥቶ የሚጠቀምበት ትልቅ ቦታ ነው። ወደ ደጎል የሚሄደው መንገድ ላይ ነው። በተለምዶ ባሻ ወልዴ ኮንዶሚኒየም ተብሎ የሚጠራው ስፍራ ላይ ነው። እዚህ አካባቢ ከፍተኛ የመኪና ማቆሚያ ችግር ያለበት ነው። ከአብሮት ጀምሮ ወደ ደጎል የሚሄደው መንገድ ላይ እንዲሁም ወደ ቴዎድሮስ አደባባይ ወደ ቸርቸር ጎዳና የሚሄደው ላይ ግራቀኙን መኪና ቆሞ ነው የምታዩት ሁሉ ጊዜ። መንገዷ ራሷ ጠባብ ነበረች። በዛ ላይ መኪና ይቆማል። እግረኛና ተሽከርካሪ ደግሞ ይጋፋል ማለት ነው። ለአደጋም ሊዳርግ የሚችል ነው። ለሱ ሁሉ ሁለቱ ትይዩ ላይ ያሉ እነኚህ የመኪና ማቆሚያዎች ትልቅ መፍትሄ ይሆናሉ ነው። ይሄም ሁለት ወደ ታች ወደ መሬት የወረደ ነው። ካጠገቡ ነዋሪዎች አሉ። በዚህ ጋር ለመንግስት መስሪያ ቤቶች እየተገነባ ያለ ግንባታ አለ። የነሱ ቤዝመንት አለው ህንጻው። ከዛ ጋራ ይገናኛል። ይሄ እንዲገናኝ እንዲናበብ ነው የሚደረገው። ከላይ የልጆች መጫወቻ እና ፋሲሊቲ ነው የሚሆነው ማለት ነው። የአካባቢው ነዋሪዎች በተለይ ልጆች መጫወቻ የለም። ዴኬር የልጆች ማቆያ ወደ ውስጥ እየሰራን ነው። ነገር ግን ይሄንን ቦታ ልጆች የሚጫወቱበት ስፍራ አድርገን ከመስሪያ ቤት ጋራ ሳይገናኝ ለብቻ እንከለልላቸዋለን። ሌላውን ደግሞ የአካባቢው ነዋሪዎች የሚጠቀሙበት ነው የሚሆነው። የቶይሌት አገልግሎት ጭምር ለመንገደኛና እዚህ ጋር ለሚጠቀም እንዲካተት ተደርጎ ነው እየተገነባ ያለው። እይታ ራሱ አይመችም። ለአገልግሎት ብቻ ሳይሆን እንግዲህ ከተማችንን ማጽዳት ማስዋብ ለአገልግሎት እና ለነዋሪዎች ምቹ ማድረግ ትልቅ መሰረታዊ የሆነ ለውጥ እንዲያመጣ ተደርጎ እየተሰራ ነው ያለው። በጣም ትልልቅ ዘመናዊ ግንባታ ናቸው የምትሏቸው ትልልቅ ግንባታዎች ሳይቀሩ ፍሳሽን ወደ ወንዝ ነው የሚለቁት። አንዱ ልክ ሲታከምና ከላይ ከእንጦጦ ስር ከጉለሌ ወረዳ 1 ጀምሮ ፍሳሹ ዳይቨርት እየተደረገ ሲመጣ የውሃ አቅሙ ወደዚህ ወርዷል ማለት ነው። አሁን የሚወጣው ንጹህ ውሃ ነው። ትልቅ የውሃ አቅም እንደሚያመጣ ካችመንቱ የውሃ ተጠፍቶ የነበረውን የውሃ አቅም እንደሚያወጣው ተጠባቂ ነው። እዚህ ጋር ወክዌይ ዙሪያውን ተሰርቷል። በዘኛው በኩል በማዶ በኩል ቤቶቹ ወደ ወንዝ ተጠግተዋል። ትልልቅ ፋሲሊቲዎች ወይም ደግሞ ግንባታዎች ስለሆኑ እነሱን መንካት አልቻልንም። ይሄን ያህል ወንዝ ጋር መጠጋት አልነበረበትም። ወደፊት የአዲስ አበባ አመራሮች መጠንቀቅ ያለብን እንደዚህ አይነት ጥፋቶች እንዳይጠፉ ነው። ይሄንን ግን አሁን ባለበት አስቁመነው ረኒንግ ትራኩም ወክዌዩም የሳይክል መንገዱም በዚህ ጋር እንዲያልፍ ማድረግ ነው። እዚህ ጋር ቅድም ስለ ሳይክል መንገድ ሳነሳ የሰጣችሁ ዳታ የኛውን ያካተተ ስላልነበረ ይሄኛውን ስንጨምርበት 100 ኪሎ ሜትር ነው የሚሆነው የሳይክል ፋሲሊቲዎች ወይም ደግሞ የሳይክል መንገድ ብቻውን። ስለዚህ ወንዙ ዳር ይለማል። ከላይ በፒያሳ በኩል መልሰን የምናለማው ያፈረስነው ቦታ ለህዝብ አገልግሎት መዋል የሚችል አገልግሎት እንዲኖረው ተደርጎ ይለማል። ደሃና ሀብታምን እኩል ከሚያደርጉ ቦታዎች አንዱ ነው። አዲስ አበባ ውስጥ ደሃና ሀብታም እኩል የሚሆንበት እኩል መዝናኛ የሚያገኝበት እኩል የሚገለገልበት ስፍራ ነው የሚሆነው ማለት ነው። ከፍተኛ የህዝብ አገልግሎት እጥረት አለ። ይሄ ደግሞ አድዋ ምስክር ነው። አድዋ ዛሬ ብንሄድ ሰው መቆሚያ የለም ገና ከጧት ጀምሮ። ምሽት አካባቢ ደግሞ በቃ ብለን በግድ ሰው የምንመልስበት ሁኔታ ነው የደረሰው። ሰው ከተማው ውስጥ ከፍተኛ በጋራ የሚገለገልበት ስፍራ ያጣበት ሁኔታን እናያለን። መዝናናት ወጣ ብሎ ተንፈስ ማለት እንደሚፈልግ ደግሞ እስካሁን የገነባናቸው አሳይተውናል። ይሄ ስፍራ በከፍተኛ ሁኔታ እንዲህ አይነት የጋራ መጠቀሚያ አገልግሎትን የሚጨምር ነው። ምን ይይዛል የሚለውን ወደ ውስጥ ስንገባ ብናየው ጥሩ ነው። ውሃ ፏፏቴም አለው፣ ፋውንቴንም አለው፣ መቀመጫ የአምፊቲያትሩ በተጨማሪ አሁን
ክቡር ጠቅላይ ሚኒስትራችን በከፍተኛ ሁኔታ እንድንሰራ እያነሳሱን ያሉትን የመጸዳጃ አገልግሎትም እንዲያካትት ተደርጓል ማለት ነው።